እና መጥቼ ቤትሽ አጋብዥኝ። ኃጢአትም ነው የሚያጽፍ ይጥማል የዲሮ ቤት። ሰላም ሰላም ጋይሶች እንዴት ናችሁ? እኔ ቻፒ ነኝ። ዛሬ ከእንግዳ ጋር ነው የምንገኘው። ማን ይገ ኢንትሮዲዩስ አይ ዲናችሁኝ ሁላችሁም እስከ ዛሬ ጠፍቻለሁ። ለማንኛውም ኢትስ ሚ ቅዱስ። ዛሬ ቤንግ በሆነ ቪዲዮ ነው የመጣልናችሁ። በምን አይነት ቪዲዮ ነው የመጣነው? ለማንኛውም ጋይ ዛሬ የመጣነው ስፒን እናደርጋለን። ከዛ በኋላ አሸናፊው 1000 ብር ይሰጠውና በ1000 ብር ኤቭሪቲንግ ቫይብ ያደርጋል፣ ይውልበታል፣ ምግብ ይበላበታል፣ ይዝናናበታል። ኖ አሸናፊው ደግሞ 300 ብር ብቻ ይሰጠዋል። በ300 ብር ውሎ ይውላል። አላውቅም ማለት ሁሉ እንደሚዋል። ለማንኛውም this is the spin so ይሄን ስፒን እናደርጋለን። ከዛ በኋላ አሸናፊ 1000 ብር ተሸናፊ በ300 ብር እንውላለን። ፒስ አው ሶ ለማንኛውም አሁን ስፒን እናደርጋለን። ቻፒ ስፒን አድርጊ። ግባ አሸናፊ 1000 ብር ይላል። ናይስ። ስለዚህ ጋይስ ለማንኛውም 1000 ብር አሸንፈናል። የ1000 ብር ውሎ ነው ሙሉ። እኔ ቻፒ በጣም አዝናለሁ። የ300 ብር ውሎ ነው። ማን ይገ ጽድት ያለ ውሎ የዳውሎ ጽድት ያለ ውሎ ነው የምንውለው በ300። ናይስ። እሺ ጋይሶች እስከ መጨረሻው ማየት እንዳይረሳ፣ ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ከኔ ጋር የምትሉት ኦን ጋር ፈታ ነው የምንለው። ፒስ። ጀለስ ካሜራማናችን ነች። ስምሽ አስተዋውቂያቸው። ቅዱስ እባላለሁ ለማታውቁኝ። አይዲ ላይ ደግሞ ኢትስ ቅዱስ። ያው እንግዲህ ከቅዳ ጋር ያበደ ውሎ እንውላለን ዛሬ ሞክሼ ጋር ከሞክሼ ጋር ያ ሞክሼ ጋር ካሜራማኖች። በዚህ አጋጣሚ የኔም ካሜራማን ነው። ሰው ለማንኛውም ሳምቡሳ ይግዙ። ናና ቻፒ ናና አብዳ ጀሞ በቃ አሁን በ300 ብር ነው የምንውለው። ብራችን የታለች? ብራችንን ይዘናል። ለታክሲ ምናምን ካልበቃን ያው ምንም ማድረግ አይቻልም። ሳምቡሳ ይግዙ። ለማንኛውም እነሱ እስከተሳምቡሳ ከ300 ብር ላይ አብር ነገ ከባድ እኛ አንድ ብቻ እኛ ታውቁ በቃ ዝርዝር የለኝም። ወሬት እንደምላ መሰላችሁ እስቲ ወደ አምባሳደር እንሂድ። ኤክስፒሪየንስ ያደረኳቸው ነገሮች ዛሬ እኛል ፎቶ አልተነሳውም። እዛች ቦክስ ውስጥ ገብቼ ፎቶ እነሳለሁ፣ ኮካ ገዛለሁ። ኦ ማይ ጋድ ኮካ ገዛለሁ። ከዛ በኋላ ነው ምግብ ምን እንበላለን። እስቲ 4 ኪሎ ሄደን ምግብም የፈለግነው ምግብ እንበላለን። አብራችን ቆዩ። ሰብስክራይብ እያደረጋችሁልን ወዳችኋለሁ። አሪዮ እንደዛ ከሚሆንማ በቃ አምሳው ማርያምን አምሳው ችግር የለውም። ውሰድ። ማርያም ችግር አይደረግም። እግዚአብሔርን ችግር የለውም። እያያችሁ ነው ጋይስ። ማርያም ብር ማተር አያደርግልንም። እኛ እያያችሁ ነው። ፍቅር ይበቃናል። ኦ ጋይስ ለማንኛውም ሀሳባችን ይሄ መኪና ይቷላል። ሀሳባችን 4 ኪሎ ገብተን ፎቶ ፖስት ለነሳት ነበረ። ነገር ግን ብር አለ። ስለዚህ ምን እናደርጋለን? ቦሊንግ ሄድና ትንሽ ራብ አድርጉኛል ቻውፋን ወይ ደግሞ ስማሽ ገብተን እንበላለን። እዚህ ነው ህይወትን የማላምናት። ከዛ በኋላ በቃ ቦሌ ስትሪት ላይ ወክ እናደርጋለን። ካፌዎች ጋር እንገባለን ምናምን ነገር ፊት ቼክ እናደርጋለን። ወይ ባንክ ሪሊ አላረኩም ገና ግን አሁን በቅርብ ይወጣል። ሌትስ ጎ ቱ ቦሌ ሁላችሁ ጋይሶች። ብራችን ለታክሲ አይበቃም። ወክ እያደረግን ነው ከካሜራማን ጋር። ምንም በማያውቀው እየተንከራተተ ነው እሱ።
ያው እድላችን ጥቁር ለብሽ አሁን ቆይሽ ምን እናድርግ? ውሃ ጠምቶኛል። ከገዛን ደግሞ ብራችን ያልቃል። ውሃ ስንት ነው? ትንሿን ሊትር እንገዛለን። ትንሿን ሊትር ውሃ እንግዛ። ከማንኛውም አሁን የቦሌ ታክሲ ልንይዝ ነው። የቦሌ ታክሲያችንን ከያዝን በኋላ ቦሌ እንሄዳለን። ቦሌ ፈታ እንላለን። ታክሲ መያዣው ጋር ያለን አሁን ፒስ አውት። እሺ ጋይስ ሱቃችን ተናግረን አይሽ ወጣኝ ግራ ገባት። ለማንኛውም ጋይስ ከታክሲ ወርደናል። አሁን ማይኮ ጋር ደውዬለታለሁ። ሚኪ ስዋጊ እየጠበቅን እንዳለ የምንጠብቀውም እዚህ ነው። ኃይሌ እንቀበልና ሚኪ እንጠብቀዋለን። ያሉን በኪሎችን እስከዛ እናያለን። ለማንኛውም አብራችሁን እስካሁን ድረስ ሰብስክራይብ አድርጋችኋል። የቻፒ ቤተሰቦች ምንድን ነው ኮላብ ካረግነው ማላቀም ብቻ ይሄን ሰብስክራይብ አድርጉልኝ። ሊል ቅዱስ ሰብስክራይብ እያደረጋችሁ የቻፒንም ሰብስክራይብ አድርጉልን። እድላችን 200 ብር ነው የቀረን። 200 ብር። ለማንኛውም ጋይስ አሁን ማይክ እናገኛለን። ፒቼ ቀርጊ። ኧረ እባክህ ተወው ከስራ ነው። አንድ በየአይነቱ ቤቱ ማለት የዶሮ ቤት ነው። አሹፋቸው አዞ ክቡራን ደንበኞቻችን ከዛሬ ጀምሮ ሂሳብ ቅድሚያ መሆኑን በትህትና እንገልጻለን። አሁን ሂሳብ ግን እኛ አልከፈልንም፣ አዘናል። ለማንኛውም አሁን ወደ ቻውፋን እየደረስን ነው። ፋሚሊዎች የቅዱስ ፋሚሊዎች ጠፍቷል። ምን ያህል ጊዜ ሆነ? 10 ወር ማለት 10 ወር ዛሬ ያየሁት 10 ወር ሞላ። የ10 ወር እና አሁን ባበደ ቪዲዮ አናውንስመንቱን ያባበደ ያደርግላችኋል። ከባድ አናውንስመንት ማንም አይችልም። ግን ሰብስክራይብ ላይ ካላደረጋችሁ ማንኛውም ጋይስ አሁን ወደ ቻውፋን እየደረስን ነው። ቻውፋን ገብተን ሚኪዬንም እንጋብዛታለን፣ ምግብም እንበላለን። ከስራ ነው የመጣው ርቦታል። ስለዚህ አብረን እንበላለን። እዚህ ያለውን ቆይታም አብራችሁን አሳልፉ። የኔንም አካውንት የሚኪ ስዋጊ ያላችሁ ሰብስክራይብ አድርጉት። ቻውፋን እሺ ጋይሶች ምግባችን መጥቷል። እሺ እንደምታ ያው ምስር አለ፣ ሽሮ አለ፣ ጎመን አለ፣ ጥቅል ጎመን አለ። ዋናው ፍቅሩ ነው እንጂ ብሩ አይደለም። ይሄንን እንበላለን። 120 ብር ተቀንሶልናል። ይሄ 120 ብር ነው ጋይሶች፣ አውራችሁ ነው ተቀንሶልናል። ይሄ 120 ብር ነው ጋይሶች፣ አውራችሁ ነው። እሺ ጋይሶች ምግባችንን በልተን ጨርሰናል። እኔ ጠግቤያለሁ። ምግቡ እንዴት ነው? ይጣፍጣል። 120 ብር 80 ብር ይቀር። ምን ልናደርግ ነው በ80 ብር? እሺ ጋይሶች እስካሁን እየተከታተላችሁ ከሆነ አካውንታችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ለማንኛውም ጋይስ አሁን ደርሰናል። ወደ ውስጥ እንግባ። እዚህ ጋር ያለው ስማሽ ይባላል። ስማሽ በርገር ነው። ይሄ ደግሞ አሁን እየወጣ ያለንበት ደግሞ ወደ ቻውፋን ሩዝ ቤት ነው። ለማንኛውም ጋይስ ኤግ አዘናል። ኤግ ቻውፋን አዘናል። 300 ብር ኤግ ቻውፋን አዘናል። ይምጣና ምግቡ ደግሞ ጋይሶች ይኸውላችሁ 80 ብር ብቻ ነው የቀረን እና ምን አሳመጣልኝ ጓደኛዬ ጋር ደውዬላት እሷ ቤት ሄደ ምግብ ብጋብዘኝ የሚል አሳመጣልኝ። እስቲ እንደውላት ቶሚያ ነች። ሄሎ አፉ እንዴት ነሽ? አለን። የሆነ ቻሌንጅ እየሰራ ነበርና ብሩ አለቀብኝ።
ቀኑን ሙሉ በ300 ብር መዋል ምናምን ነው እና መጥቼ ቤትሽ አጋብዥኝም? አውራና ልምጣ? ፒስ በቃሽ። ያው እየመጣሁ። እሺ ጋይሶች ኑ ብላኛለች። ጉዞ ወደ አፎሚያ ቤት። ጋይስ ለማንኛውም እስካሁን ድረስ ጠብቅ ነበረ። ምግባችን መጥቷል። ድምጽ የሚሰማችሁ ከሆነ ምግባችን መጥቷል። ብሶ ስላለ ነው። ከምግብ በኋላ ደግሞ ስንት እንደመጣ ምን ያህል እንደወጣ እንነግራችኋለን። አሁን ጉዞ ወደ አፎሚያ ቤት። ምን እንዳለ አላውቅም፣ ግን በየአይነቱ ወዲን በጥብጦታል። ትንሽ በወክ በተነኗል፣ ተበትኗል በወክ። ይሄኔ ቅዱስ ምን እየበላ ይሆናል? በርገር ፒዛ ወይ ያ ያልኩህ ጨዋፋን ሊሆን ይችላል። ወይኔ ለማንኛውም ጋይስ አሁን ገብተን ወጣን። ወደ ፖሊስ ስትሪቶች አሁን እንሄዳለን። ብሩን ጨርሷለን ጋይስ። ብሩን ያልቅልኝ አልቻለም። ዋጋ ብዙ አለው። ይኸው ብር ስላልበቃ ጨዋታውን በራሱ ብር ስንት ብር ወጣው? 300 ብር ነው። 300 ብር ኮካ ገዝቻለሁ። ስለሚያስፈልገኝ ኮካ ገዝቻለሁ። ስንት ብር ወጣው? በአጠቃላይ 435 ብር ወጥቷል። ቀሪ በቀረችን ብር ተወዳዳሪ ስለሆንኩ የኪክ ቦክስ ለዛ ነው። አንተ ምንድን ነው ወደዛ ነፋሱ? አሳያችሁ እንዳታሳንሰኝ ቪዲዮ ደርሰናል። ውጭ በራችሁ ጋር ነው። ማርያም ደርሰናል። ጉዞ ወደ አፎሚያ አብዛኛው ጋይሶች ለምዶብኛል። ጋይሶች ይኸውላችሁ ጋይሶች አሁን አፎሚያ ቤት ገብተን ተቀምጠናል። ባንቀመጥ ኖሮ የሚጠብቀን እየዘነበ ነው ጋይስ። እግዚአብሔር ነው ያስፈልግ። ምግቡ መጣ። ሽሮ እንደው አይፋታኝም። ጋይስ ለማንኛውም ካርተን ዞረን መተናል። አይስክሪም ይዣለሁ። ማይኪ ማርባር ውሃ ይዟል። ስለዚህ የሁለቱ ድምር ዋጋ 300 ጋይስ። በዚህ ነው አይስክሪም እየመጣ ነው። ብሩ አላልቃለች። ምን አድርገሽ በብር ትንሽ አይስክሪም ይዟል። ብር አላልቃለች። ዋጋ ዞበት በዶበት ምን ያልኩት
ስክሪንና ለውሃ ቀረ ስብር ከተባለ ነው ማለት ኪሎም ተለክተናል ብራል ቃል ሲመሽ ስኩተር እንዳለ ከዚህ ጋር ቢዘም ስለሆነ እዚህ ጋር ወደ እናረጋውና ልክ ተሰራ በኋላ እንከታለን። ካልሆነ ደግሞ ቪዲዮን ካልቆጠርኩት ይቀርታ ቪዲዮን ካልቀጠልኩት ጋይስ ፋይል ሞልቶብኝ እሺ ጋይሶች አፎሚያ ቤት ገብተን በልተን ጨርሰናል። ደብሊው አፎሚያ ሁላችሁም ኮሜንት ላይ ደብሊው አፎሚያ እያላችሁ አሁን እነ ቅዱስ ምን እያደረጉ እንደሆነ አላውቅም። አሁን ወተን ደግሞ 80 ብር ይቀረናል። በ80 ብሩ ወይ እርጥብ እንበላለን ወይ ቺፕስ እንበላለን ወይ ብስኩቶች ምናምን አላውቅም። ወጪ ምን እንደሚፈጠር እየዘነበ ነበረ። አሁን አባርቷል። ብቻ ይሄን አካውንት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ሁላችሁም እስከ መጨረሻው ማየታችሁን አረጋግጡልኝ። ጋይስ ለማንኛውም እዚህ ጋር የነበሩን ቆይ ሴማችንን በልተናል፣ ውሃ ጠጥተናል፣ ሶፋ ገብተናል፣ በልተናል። ሰው የቀረን ብር 225 ብር ነው እጃችን ላይ ያለው። ስለዚህ እሱን ሜቢ ወደ ፖሊስ ሄዲዮን ነገር ካማረን እንገዛበታለን። ምን ያምራል አቦሎ አሁን ነቻፒ ነው እንድገር ብቻ። ለማንኛውም ከዚህ በኋላ አሁን ወደ ነቻፒ ጋር እንሄዳለን፣ ፒያሳ እንሄዳለን፣ እናገኛቸዋለን። እሺ ጋይሶች አሁን ከአፎሚያ ቤት እየወጣን ነው። አሁን ደግሞ ወደ እታች ወርደን እንትን እንብለስ ይርጥል እንዳልኳችሁ ቅድም እንዳልኳችሁ ነው የሆነ ነገር ነው። እስከ መጨረሻው ማየት እንዳይረሳ ተከተሉ። እሺ ጋይሶች አሁን ጫማችንን ልናስወለውል ነው። ተከተሉ። ጫማችንን አስወልውለን እንደውልላችኋለን። ወይ ቡና እንጠጣ። ቅዱስ ጫማ የሚያስገዛ ብር ነው የተሰጠው፣ እኛ ጫማ የሚያስወለውል ነው። አንዱ ጓደኛዬ እኮ ነው 300 ብር ሰጥቶ ሂዳል። በቃ ቀኑን ሙሉ በዚህ ብር ዋል ብሎ 300 ብር ሰጥቶ ሂዳል። ጌሶች አሁን ጫማችንን ተጠርገን እየተመለስን ነው። አሁን ደግሞ ተች ወርደን የቀረን በዛው 60 ብር ነው። ቡና ምናምን እንጠጣና ብሩ ይለቅ። ከዛ እስቲ እንደውላቸውና እነሱ ደግሞ ምን እንዳደረጉ እንጠይቃቸው። የኛው ነው እንግዲህ ይሄንን ነው የሚመስለው። እሺ ለማንኛውም ጋይሶች ተከተሉ፣ ሰብስክራይብ ማድረግ እንዳይረሳ። እሺ ጋይሶች አሁን የምንገኘው ዮሐንስ ነው። እስቲ ብስኩት እንግዛ። ሱቅ ሙያ ምናምን ነገር ብንገዛ ይሻላል። ብራችን አሁን 60 ብር ነው የቀረን። ብስኩት እንብላ። 35 እና 25 የ25ቱን እንግዛ። እሺ ማለት ስንት? አንድ ሙያችንን እንበላለን። ከዛ በታክሲ እነሱ ጋር እንገናኛለን። ይሄን የቀረን ብር 25 ብር። በ25 ብር እነሱ ጋር ነው በታክሲ የምንመለሰው። ሌላ ምንም አናደርግም። እኔም ማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። እሺ ጋይሶች አሁን ቅዱስ ደውሎልን እንገናኝ ብሎኛል። አይ ቲንክ እሱም ጨርሷል፣ እኛም ጨርሰናል ኦልሬዲ። የታክሲ ብር ነው የቀረን። እዛ ጋር ታክሲ ይዘን እንሄዳለን ማለት ነው። ተከተሉ። አመለጠ ታክሲ ተበቅ። አዎ በቃ A few moments later. እኔ በእንደዚህ አይነት እንትን መጥቼ አላውቅም። ያስ ይሄ ብር ነው የቀረን ጋይስ። ጋይስ ለማንኛውም ከቦሌ መተናል። ስልኬ ፋይል ዘግቶ ነው እስካሁንም በደንብ ያልቀረጽኩላችሁ። ከቦሌ መተን እጃችን ላይ 125 ብር ተርፎ ያቺ 125 ብር ኩዊንስ ገብተን ኩዊንስ ብስኩቶችን ወይ ደግሞ የሆነ ስናኮችን ምንድነው ብስኩቶችን ወይ ደግሞ ስናኮችን እንገዛለን። ኩዊንስ ገብተን ገዝተን ብራችንን እንጨርሰን እነ ቻፒ አድዋ ናቸው። አድዋ እናገኛቸዋለን። አብራችሁ
አንድ ሳሙና 500 ምናምን ብር ከኃጢአትም ነው የሚያጽፍ። ከኃጢአትም ነው የሚያጽፍ። ለማንኛውም ቀይረናል እንችና እንትን አድርገናል። ጋይስ ለማንኛውም ሀሳባችንን ቀይረው ሁለቱን ገዝተናል። ከኃጢአታችንም እንድንታጠብ ፈጣሪ አለ። ለማንኛውም ጋይስ ጨርሰናል፣ ገዝተናል። እነ ቻፒን አሁን ሄደን እናገኛቸዋለን። በእኔ በኩል ያለውን ጨርሰናል። እወዳቸዋለሁ። እሺ ጋይሶች እና ቅዱስ ማማስ ኪችን ነው የምንገኘው ብለው አሁን እኛ የምንገኘው ማማስ ኪችን ነው። እስቲ ሄደን ሚት እናድርጋቸው። ሀብታሞቹ መንገድ ጋይስ ለማንኛውም በስተመጨረሻ ከድሃው ጋር ተገናኝተናል። ወይዙ ራሱ ተቀይሯል እኮ እኔው ምን ልትል ነበር? ኖ እግዚአብሔርን ውሎአችንን ማየት ይችላል። በጣም ጸዴ የፍቅር ውሎ ነው ያለ ካሜራው ብር ምንድን ብር ማተር ያደርግም ዋናው ላቡ የኔ ውሎ አይተህ ደግሞ ይደብራል። ወጫችንን ነው እዚህ ጋር የምንደማመረው። ከድሃው እንጀምርና ወደ ሀብታሞቹ ወደኛ እንሄዳለን። ስለዚህ 300 ብር ነበር በጀታችሁ። ምን አወጣችሁ? ሳምቡሳ መጀመሪያ በላ እኔ ያሳይቻቸው እንዲያረባቸው ነው። ስንት ነው ባይዘው ሳምቡሳ እየሰጠ ልጅ ማለት ዝርዝር አልነበረው። ከዛ በኋላ በቃ በነፃው ሰዶ ሲለኝ 20 ብር ነው ሳምቡሳ፣ 30 ብር ነው ማለት በነፃው ሰዶ ምናምን ሲለኝ 50 ብር ሰጠው። ጭራሽ የደሃ ቀብራራ ወደ ሰማይ እንጃ። ይሄ ፍቅር ነው። እሺ 50 ብር ቆረጥ ማለት ነው። እሺ 50 ብር ቆረጥ። ከዛ በኋላ በባስ ሄድን 250 ብር ቀረ። እሺ በባስ ሄድና ባስ ስንት ብር ነው? ባስ 10 20 ብር ባስ። ከዛ ውሃ ገዛ። ባስ ቆመን ሄድከው ተቀመጠ? ቆመን ሄድከው 10 ቆሜ ከሰው ጋር ተቃቅፈን ፍቅር ሼር አድርገን ምናምን። እሺ 230 ውሃ ገዛ። ውሃ ስንት ብር ገዛሽ? እሺ አሁን የኔን ውሃ ነው ያዝከው? ውሃ 30 ብር። ውሃ 30 ብር። እሺ 200 ብር ቀራል። በ200 ብር እንትን በላን በየአይነት። የት 120 ብር በየአይነቱ በላን። ውሃ ነው ይሄ በየአይነት የለም ብር ውሃ ነው። ኦሪላው ማን ነው? እሺ ከዛ 80 ብር ቀረ። 80 ብር ቀረ። ከዛ ጓደኛዬ ጋበዘችኝ ምናምን። እሺ 80 ብር ቀርቶ ጓደኛ ጋበዘች። ጭራሽ የሰው ቤትን ገብተህ በልታ። ብራችን አልበቃለን። ተደወለልን። ግን ቺት እኮ የሰው ቤት አሁን ገብቶ መብላት ይቻላል እንዴ? ተጠርተን የተጋበዝነው ካሜራው። አዎ ይቻላል። እሺ ከዛ ምን አደረግን? 80 ብር ቀርቶ 80 ብር ምን አደረግን? ጫማችንን አስወለወልን። የተንቀሳቀስንበትን ጫማችንን አስወለወልን። እሺ እኛ ያደረግነውን ነገር ጫማቸውን አስጠርገዋል። ስንት ብር አስጠርግ? 20 ብር። ጭራሽ 60 ብር ቀረ። 60 ብር ቀረ። ሞያ ብስኩት ገዛ። ራባ ስንት ነበር የገዛ ነው? ሞያ 35 25 ገዛ። እሺ ከዛ 35 ብር ቀረ። 35 ቀረ። እሺ ተመለስን። 10 ብር ታክሲ መጣችሁ። በታክሲ 10 በባስ ነው የተመለስን። በባስ 10 ከዛ ይሄ ቀረ እንጂ ስንት ብር ቀረ? 5 ብር ቀርቷል ማለት ነው እነሱ ጋር 1 ሺህ ብር ነበር። እሺ ምን አደረግን? ስናስቡላ ብራችን ሰፋ ያለ ብር ስለነበረ ጉዟችንን ወደ ቦሌ አደረግን። ግን ያው 1 ሺህ ብር ስለነበረ ራይድ አልጠቀምንም፣ በታክሲ ነበር ነው። እንደዛም ሆኖ የእናንተ ሙሉ ወጪ በታክሲ ከፈልነው። ስንት 30 ብር 60 ብር ከፈል
እኛ ሳብር የእነሱ ምሳቸው ነበረ። ከዛ 60 ብር ታክሲ ተጠቀምን። ከታክሲ በኋላ ምን አደረግን? ራብን። ቦሌ ሄድን፣ ትንሽ ወክ አደረግን፣ ራብን። ተለቅ ያለ ቻውፋ ገባ የሚመጣጠን ቤት ቻውፋ ገብተን ቻውፋ በላን። ኤግ ቻውፋን በላን። 300 ብር አንድ ላይ ፍቅር አለ። እኛ ያው ከካሜራማኑ ጋር አብረን የበላን ፍቅር አለ። ብር እንዳያልቅባቸው ቋጥረው። እኛ ግን አይተሻላ ብራችን አልበቃ ብሎ እንጂ ፍቅር ባንድ ትሪ ቀርቦልን ማርያም እንችላለን። የሰው ቤት በልተው እንችላለን። እሱም እኮ ፍቅር ነው። አይ እሱም ፍቅር ነው። ተደውሎልን ተጠርተን በላን። አይ ብር የለም ማለት ነው። ብር የለም። እሺ ቻውፋን በላን። ቻውፋን ስንበላ ያንቄ ስለነበረ ኮካ ገዛው። ኮካ 75 ብር ጠጣ። ከዛ ያለ ኮካ ከዛ በኋላ ኮካ ለጤንነት ኮካ ጠጣን። ከዛ በኋላ እንደዛ በልተህ ዲዘርት ያስፈልጋል። ኬክ ነበር ያሰብነው ግን በጣም እናንተ ስለምናስባችሁ ብለን አይስክሪም ኦሪዮ አይስክሪም በላን። ኦሪዮ አይስክሪም እና ማይኮ መጥቶ ነበረ። በር ምንም ስለማይበቃ ፍቅር ስላለ በሚለው ውሃ ጋብዘናል። ከጋበዙት በላይ የታክሲ ያወጣው በዛ። ውሃ ተቀብረናል። 320 ብር የከፈልነው 320 አይስክሪም እና ውሃ 320 ብር ከፈልን። 320 ብር አይስክሪም ከፈልን። ከዛ በኋላ ሚዛን ተለካ። ብር አልቃለ ጨነቀኝ። ሚዛን ተለካን 20 ብር ሚዛን 20 ብር 10 ብር ሚዛን ተለካን። ለኔ ቢጤም ሰጥተናል። ያው እኛ የምንሰጠውን አናወራ ችግር በካሜራማኑ ነው የሰጡት። ፒስ ይለዋል። እሺ እሱን እናልፈዋለን። ከዛ በኋላ ታክሲ ወደዚህ በታክሲ ነው የመጣነው። 50 ብር 100 ብር እነሱ ምሳ ይበሉበትን ነው እኛ በታክሲ የመጣንበት 100 ብር ከፈልን ለጤንነታችንን በእግር። ከዛ በኋላ ስንት ብር ቀረ? የቀረውን ብር ይልኛል 120 ብር ደግሞ ኩዊንስ ገብተን ኩዊንስ እቃዎችን ገዛዝተንበታል። ብስኩቶችን በልተናል። ስለዚህ ብራችን የኛ ጨርሰናል ማለት ነው። እኛ ከ300 ብር ላይ ትርፋለን። እነሱ ግን ጨርሰውታል። ይሄ ፍቅራችንን ነው የሚያሳየው ካሜራው። ለማንኛውም ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበረ። ከዚህ በላይ በሚገራርም ኮንተንቶች ጂንክራምተን እንመጣላችኋለን። እኔም በራሴ ዩቲዩብ ቻናሎች እንመለስላችኋለሁ። ቻፒን ወንድሜም ሰብስክራይብ እያደረጋችሁለት ላይክ እያደረጋችሁለት እስካሁን ድረስም ስናገር ነበረ። እስካሁን ድረስ ቪዲዮ አይታችሁ ከተመቻችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ስቴቱን እኔም ጸዴ በሆነ ዩቲዩብ ቻናል በዩቲዩብ ቪዲዮዎች እመጣላችኋለሁ። ይሄንም አካውንት ከዛ ሰብስክራይብ እያደረጋችሁ ቅዱስ የዛሬው ቪዲዮ ይሄን ይመስል ነበረ። ከዚህ በኋላ በከባድ ቪዲዮ እንመጣላችኋለን። እንወዳችኋለን። ፒስ